እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የሱ ሰክሰስ አያበሳጭም፣ የአቤል መስዋዕት አያበሳጭም ነበር ነው። አዎ ይሄ ጀነራሊ ለሁላችንም ነው የተናገረው። ቃየሎችም አቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛዬ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ እሱ ከመግዛቱ በላይ እኔ ያለ መኖር ጫና ሆኖብኝ ለምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ። ስለዚህ መፍትሄው ምንድነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ የለ ወይ? ለምን ራስ ላይ አታተኩርም? ያንተ ስኬት የሱ ስኬት እንዳያናድደ የማድረግ አቅም አለው። ስለዚህ ራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴ ነው። አሁን ያለሁትን ሄኖክ መብለጥ ነው እቅዴ መሆን ያለበት። ሁሉም ሰው አሁን እንትን ውይይት የሚሰማ ሰው መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው የምሆነው ብሎ ትናንት ምን ነበርኩ ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው የምሆነው። ይሄኛውን ሰውዬ ብለጠው ጎረቤትን እያየ ጊዜን አታጥፍ። እሱ የራሱን ሩጫ ነው የሚሮጠው።